ያለምንም ምክንያት ይደክማችኋል። እንዲሁም ደግሞ የጡንቻ ህመም፣ የጡንቻ ድካም፣ ራስ ምታት፣ ማቅለሽለሽ፣ ማዞር የመሳሰሉ ህመሞች አላችሁ። እነዚህ ካሏችሁ የኤሌክትሮላይት እጥረት ሊሆን ይችላል። ውሃ መጠጣት ብቻ ሰውነታችን በቂ ፈሳሽ እንዲያገኝ አያደርገውም። ምክንያቱም ኤሌክትሮላይት ያስፈልገዋል ሰውነታችን። ኤሌክትሮላይት ማለት ሰውነታችን በአግባቡ ስራውን እንዲያከናውን፣ በተለይ ደግሞ ነርቫችንና ጡንቻዎቻችን ስራቸውን በአግባቡ እንዲሰሩ ያግዛል። በተለይ ደግሞ ፖታዥየምና ሶዲየም የተባሉ ንጥረ ነገሮች። እነዚህ ንጥረ ነገሮች የምታገኙበት ቀላልና ጤናማ መንገድ ልንገራችሁ። ይህም ደግሞ ኤሌክትሮላይት ሚክስ መጠጣት ነው። ላይት ይባላል። በውስጡ ፖታዥየም እና ሶዲየም ይገኛል። እንዲሁም ደግሞ በሽታ ለመከላከል የሚረዳው ቫይታሚን ሲ ይገኛል። በተጨማሪም ደግሞ በውስጡ ቫይታሚን ቢ ኮምፕሌክስ አለው። አጠቃቀሙም ደግሞ በግማሽ ሊትር ውሃ ውስጥ አንድ ላይት ሚክስ ጨምራችሁ በደንብ ከተዋህደ በኋላ እሱን መጠጣት ለሁሉም ዕድሜ ክልል ይሆናል። እንዲሁም ደግሞ ለስላሳ መጠጦችን አዘውትሮ ከመጠጣት ይሄኛው የተሻለ አማራጭና ጤናማ የሆነ አማራጭ ነው። ላይት ሚክስን የምታገኙት በፋርማሲዎች ውስጥ፣ በአንዳንድ ጂሞች ውስጥ እንዲሁም ደግሞ በሱፐርማርኬት በሎሚያድ እና በኖቪስ ሱፐርማርኬት እንዲሁም ደግሞ ኦንላይን ማዘዝ ለምትፈልጉ ዚሞን ላይ ታገኙታላችሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።